ዩቲዩብ በጣም አስደንጋጭ የሚባል ዜና አውጥቷል። ለጀማሪ ኮንቴንት ክሬተሮች በተለይ በቅርብ የጀመራችሁ እንዲሁም ደግሞ ለረጅም ጊዜ ኮንቴንትን ክሬት እያደረጋችሁ ዩቲዩብ ላይ ስትለቁ የነበራችሁ ነገር ግን እስካሁን ሞኒታይዝ ያልሆነላችሁ በጣም አሳሳቢ የሆነ ዜና ወጥቷል። ነገር ግን ያለው ዲማንድ ደግሞ በጣም ከፍተኛ ነው። ስቲል ሰዎች ዩቲዩብ ላይ እየገቡ በጣም ቪዲዮዎችን ሲያዩ ነው የሚውሉት። የሆነ ሆኖ ግን ዩቲዩብ የፖሊሲ ማሻሻያ አድርጓል ማለት ይቻላል። በቅርብ ጊዜ ከፌብሩዋሪ 1 2027 ጀምሮ ወይ ደግሞ በኢትዮጵያ አቆጣጠር የካቲት 4 2019 ጀምሮ አፕላይ የሚደረግ የፖሊሲ ማሻሻያ አውጥቷል። ይሄ ምንድን ነው? ከአሁን በፊት የነበረው የ4000 ዋች አወር የነበረው የዩቲዩብ ፓርትነርሺፕ ፕሮግራም አባል ለመሆን ሪኩዌስት የምታደርጉበት የሚኒመም ሪኳርመንቱ ወደ 8000 ሰዓት ወይ ደግሞ 8000 ዋች አወር ማደጉን ገልጿል። እንግዲህ ይሄ የፖሊሲ ለውጥ አፕላይ የሚሆነው አዳዲስ ኮንቴንት ክሬተሮች ላይ ብቻ መሆኑን ደግሞ ዩቲዩብ በዚሁም አስታውቋል። ከዚህ በተጨማሪ ለኮንቴንት ክሬተሮች ደግሞ ለሾርትስ ቪዲዮ ለሚሰሩ ኮንቴንት ክሬተሮች ሾርትስ የሚሰሩት ቪዲዮ ከዚህ በፊት 10 ሚሊዮን ዋች አወር ያስፈልጋል ሲባል የነበረው ነገር ግን ከዚህ በኋላ ደግሞ ማለትም ከፌብሩዋሪ 1 2027 ወይ ደግሞ እንደ ኢትዮጵያን አቆጣጠር የካቲት 1 2019 ጀምሮ ወደ 20 ሚሊዮን ዋች አወር ከፍ ብለዋል ማለት ነው። ስለዚህ አክቹዋሊ እንደ ኮንቴንት ክሬተር መደናገር ሊኖር ይችላል፣ ግን ያለው ሪያሊቲ ምንድን ነው? ዩቲዩብ ይህን ለውጥ ያደረገ ለምንድን ነው የሚለውን ጥያቄ መጀመሪያ መጠየቅ አለባቸው። ቢኮዝ ዩቲዩብ በጣም ከፍተኛ ዲማንድ እንዳለው አውቋል። በዓለም ላይ ዩቲዩብን እያዩ የሚሉ ሰዎች በጣም እየጨመሩ ነው የመጡት። ስለዚህ ኮንቴንት ክሬተሮች በቀላሉ በትንሽ ቪዲዮ በትንሽ ስራ ዩቲዩብ ላይ ሞኔታይዝ የሆኑ ክፍያ እየተቀበሉ መሆኑን ተረድቷል። አንደኛ ይሄ። ሁለተኛ ደግሞ ከቅርብ ጊዜ ወዲህ ዩቲዩብ ላይ የሚለቀቁ ቪዲዮዎች በኤአይ ጀነሬት የሚደረጉ ናቸው። ስክሪፕታቸው በኤአይ ይጻፋል። ቪዥዋልስ ወይ ደግሞ ዩቲዩብ ላይ የምታዩ ቪዲዮዎች በኤአይ በቀላሉ ጀነሬት መደረግ ይችላሉ። ስለዚህ ሰዎች ዩቲዩብ ላይ በቀላል ብዙ ሳይደክሙ በኤአይ ተጠቅሞ ቪዲዮዎችን እየሰሩ ፖስት እያደረጉ ነው። ስለዚህ ዋች አወር በጣም ከፍተኛ ይሆናል። ስለዚህ በቀላሉ ሞኔታይዝ ሆነው ክፍያ እየተቀበሉ ስለሆነ ይህንን በመረዳት ዩቲዩብ ሰዎች በቀላሉ ሞኔታይዝ የሆኑ ነው፣ ዲማንዱ በጣም ከፍተኛ ነው ማለት ነው። ስለዚህ ኮንቴንት ክሬተሮች ብዙ ቪዲዮዎችን ሰርተው ሞኔታይዝ መሆን አለባቸው፣ ዲማንዳችን ፊት ማድረግ አለበት የሚለውን ውሳኔ ይሆናል ማለት ነው። ስለዚህ ከዚህ በፊት ሰሩ የነበራችሁ ብራቮ በርቱ እላችኋለሁ። እስካሁን ግን ያልጀመራችሁ ስቲል የመጀመር እድል አላችሁ። ቢኮዝ በቅርብ ዓመታት ውስጥ ደግሞ ይሄ 8000 የነበረው ወደ 16000 ከፍ ማለቱ አይቀርም። ቢኮዝ ሰዎች ወደ ቴክኖሎጂ በጣም እየቀረቡ ስለሆነ ይህንን ሀሳብ ውስጥ በማስገባት ዩቲዩብ ደግሞ በሚመጡት ጊዜያቶች ውስጥ ይህንን ቁጥር በጣም ከፍ ሊያደርገው ስለሚችል ይህንን ሀሳብ ውስጥ በማስገባት ቶሎ ዩቲዩብ እንድትጀምሩ አበረታታችኋለሁ። እንግዲህ ከኤአይ ኮንቴንት ክሬት ለማድረግ የኤአይ ኮንቴንቶችን ክሬት ለማድረግ የምትፈልጉ ከሆነ ደግሞ ይህ ቻናል ትክክለኛ ቦታ መሆኑን አውቃችሁ የኤአይ ኮንቴንቶች እንደ ክሬት ይደረጋሉ። ምንም የኦንላይን ነገር ሳያስፈልጋችሁ ኢንተርኔት ላይ መሆን ሳይጠበቅባችሁ ሎካሊ ኮምፒውተራችሁ ላይ ስክሪፕቶችን ጀነሬት ታደርጋላችሁ። ጀነሬት ያደርጋችሁን ስክሪፕት ደግሞ ሎካል ላይ የሚሰራ አይሚን እያልኳቸው ያለሁት ኢንተርኔት ሳትጠቀሙ ነው እያልኩ ያለሁት። ገባችሁ? ሰዎች ካላችሁ ኢንተርኔት ሳትጠቀሙ ሎካሊ የቴክስቶችን ወደ ቮይስ የመቀየር ወደ ቮይስ የቀየራችሁትን ደግሞ ቴክስት እንዴት በቀላሉ ከቪዥዋል ደግሞ ሰርታችሁ ፎቶዎችን እና በቀላል ጀነሬት የሚደረጉ ፎቶዎችን በመጠቀም ኮንቴንት ክሬት መደረግ እንደሚችል አስተምራችኋለሁ። ስለዚህ ይህንን ቻናል ሰብስክራይብ አድርጉ። አብረን እንሰራለን። ብራቮ በርቱ።